ልዕልት ሰራተኛዋን ወደ ኪችን ይዛት ከገባችሁ በኋላ የውልሽ ኪችኑ ይህንን ይመስላል። እኛም ብንሆን የተዝረከረከ ነገር ስለማንወድ ጠራ አድርገሽ እንድትይዙ እንፈልጋለን። እናም እንግዲህ ተጠንቀቂለት፣ ይህን ይመስላል ማር ቤቱ ብላ ካሳየቻት በኋላ ሰራተኛዋ አይዞሽ አታስቢ፣ እንዳስረከባችሁኝ አድርጌ ነው መልሼ የማስረከባችሁ። እኔ ምልሽ ይሄ አሁን በር ላይ በሩን የከፈተልኝ ባልሽ ነው እንዴ ስትላት እንዴ ቆይ ለምን ጠየቅሽኝ ብላ ስትመልስላት አይ እንደዚሁ ሳየው የሆነ ሙልጭልጭ ነገር ነው የሚመስለኝ፣ እናም ይቅርብሽ ምን ይሰራልሻል ስትላት ልዕልት ደግሞ ቆይ አንቺ እንዴት አወቅሽ ገና መግባትሽ አይደል እንደ ስትላት አንዳንድ ዝምተኛ ሰዎች እኮ ገና እንደዚሁ ስታያቸው ያስታውቃሉ እና ለራስሽ ብዬ ነው ይቅርብሽ ምን ይሰራልሻል ስትላት አይ እኔም እኮ ወድጄው አይደለም ያው ግን ግዴታ መኖር ስላለብኝ ነው አብሬው የምኖረው ስትላት እና ታዲያ ምን ግዴታ አለብሽ ውልቅ አድርገሽ አትጥይውም እንዴ ስትላት አይ እንግዲህ በማያገባሽ ነገር አትግቢ፣ ለማንኛውም ስራሽን ስሪ ብላ ልዕልት ጥላት ትወጣለች። ልዕልት ጥላት ከወጣች በኋላ ቆይ እነዚህ ሰዎች እቺ ሴትዮ እነሱ ግራ የተጋቡትን ግራ አጋቢያቸው ብላ የላከችኝ ለምንድን ነው ብላ ለራሷ ታስባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። በአዲስ ቪዲዮ ከች ብያለሁ። ዛሬም እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ነባሮች ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ልሳ ከዛ ከወጣችሁ በኋላ ማለት ልዕልት ከዛ ከወጣችሁ በኋላ ሳሎን ላይ ቁጭ ብላ ሉሊትን እየጠበቀች ነበር። ሉሊት ከውጭ ስትመጣ በነገራችን ላይ ከዛ በፊት ዳዊት በጣም ተጨንቆና ተጠቦ እህቱን እንደዛ በጥፊ መቶና ከዛ ቤት እንድትወጣ ስላደረጋት በጣም ግራ ተጋብቶ እቤት ራሱ አልመጣም። በቃ ከውጭ ነው ቤት እንደዚህ አምሽቶም የማያቀው ዳዊት ከቤት ወጥቶ የማያቀው ዳዊት እህቱን ከቤት እንድትወጣና መቷት የማያቀውን በጥፊ ስለመታት በጣም ተጨንቆና ተጠቦ ደግሞ በሌላ በኩልም ሉሊትን በጣም ስለጎዳቻትና ሉሊት መልካም ልጅ እንደሆነች ስለሚያቅ ያ ነገርም እየከነከነው ነው። እህቱን መቶ ከቤት ማስወጣቱም በጣም አቀውሶታል። እናም ከቤት አልመጣም። ከውጭ በቃ ዝም ብሎ ማለት መንገድ ለመንገድ ግራ ግብት ብሎት ነው ያለው። እናም ልዕልትና ሉሊት አንድ ላይ ቁጭ ብለው ሉሊት ከውጭ ስትገባ ሰላም ካለቻት በኋላ አብሮ ቁጭ ላሉ። እኔ ምልሽ ስሚኝማ ልዕልቴ ትናንትና እኮ የጠየቅሽኝን አደረኩልሽ ስትላት ምንድነው እሱ ምን ጠይቅሽ ነበር ስትላት እንዴ ሰራተኛ ፈልግልን ብለሽኛል ነበር እንዴ ስትላት እና ሰው አገኘሽ እንዴ ስትላት አው ሰው አገኘልሽ አምጥቻለሁ ስትላት አይ በጣም ደስ ይላል ጥሩ ነው ምናምን ካለቻት በኋላ ትንሽ ግራ ተጋብታለች ማለት ነው። ምን ሆነሽ ነው እንደዚህ የሆንሽው ለምን ግራ ተጋባሽ ብላ ስትላት ያው ዳዊት በጣም እስካሁን ድረስ ቆይቶ አያውቅም። ያው እርግጠኛ ነኝ በእህቱ ምክንያት ነው እንደዛ የሆነው። እህቱ ከዚህ ቤት መውጣት አልነበረባትም። እስከዛሬ ድረስ ከቤት ወጥቶ የማያውቀው ዳዊት በጣም ስለቆረቆረው ያው እስካሁን ድረስ አልመጣም ብላ ለልዕልት ስነግራት፣ ልዕልት ግን ለሱ ምንም አይነት ደንታ የላትም። ምክንያቱም የእናቷም ጸበኛ ስለሆነ ዳዊት ከዛ ቤት እንዲቀመጥ አትፈልግም። እናም ስለ ዳዊት ምንም አይነት ጥሩ ነገር አትነግራትም። ከዛም ባለፈ ስለ ኤልሳም ቢሆን በፍጹም ጥሩ ነገር አትመክራትም። የራሷ ጉዳይ ላንቺ ያላደረገችው ነገር የለም። የዚህን ድርጅት እንኳን ዶክመንቱን ለእናት ያሳልፈ የሰጠችው እሷ ናት እያለች መጥፎ ነገሩን ለሉሊት ትነግራታለች ልዕልት። ሉሊትም እኔ እንደዛ ብታደርግም እኔ በከፋኝ ጊዜና ማንም ካጠገቤ ባልነበረበት ሰዓት እቤቷ ተቀብላ ያስቀመጠችኝ እህት ናት። ስለዚህ እኔም ብሆን እንደዛ ማድረግ አልነበረብኝም፣ ዳዊትም እንዲጎዳ ማድረግ አልነበረብኝም እያለች በጣም ተግዛለች ማለት ነው። ከዛ ልዕልት ተነስታ ስትሄድ ዳዊት ወዳለበት ትሄዳለች ማለት ነው። ከዛ በፊት እስኪ ሰራተኛዋን ሊያት ብላ ወደ ኪችን ትገባለች ማለት ነው። ሉሊት ወደ ኪችን ስገባ ሰራተኛዋ ስራ እየሰራች ምናምን ስለነበረ ሰላም ካለቻት በኋላ ማነሽ አንቺ ስትላት እኔ ሉሊት እባላለሁ፣ ሰላም ልጅ ነው የመጣሁት፣ ለመተዋወቅ ነው የመጣሁት። እናም እኔ እኔ ስራ እንድትጎጃ አልፈልግም። ሁሉንም ስራ ካንቺ ላይ አልጥልብሽም፣ እንተጋገዛለን። ብቻ እንደ እህትሽ ወይም እንደ ቤተሰቦችሽ እንድናይሽ ነው እንድታይን ነው የምንፈልገው። እኔ አልጎዳሽም፣ አንቺም እንድትጎጅን አልፈልግም ምናምን ካለቻት በኋላ እሺ ምንም ችግር የለም። እናም ለካለብ ደግሞ ውሃ ስጩ ብላ ስለነበረ እሺ ተባብለው ይለያያሉ። ከዛ ለካለብ ውሃ ለሰጠው ሰራተኛዋ ትሄዳለች። ስለሱ መጥፎ ነገር ስለተነገራት ሰራተኛዋ ካለብ ግማሽ ብርጭቆ ይዛለት ትመጣለች። ከዛ በፊት ካለብ
እና ሉሊት አንድ ላይ ቁጭ ብለው ስለ ሰራተኛዋ ይጠይቃታል። ስለ ሰራተኛዋ ሲጠይቃት ለምንድነው ያመጣሽው ሰራተኛ ሲላት አንተን እንዴት ትንከባከበህና ላንተ ማንም ስለሌለ እኔ ደግሞ ስራ ስለሚበዛብኝ ከዛ ባለፈ ደግሞ ኤልሳ ታግዘኝ ነበር። ኤልሳ ስለሄደች ከቤት ማንም የለም እናም ላንተ ብዬ ነው የቀጠርኩት ስትለው እንደዛ ከሆነ በፍጹም አያስፈልግም ሲላት አይ ግዴታ ነው ያስፈልጋን ትለዋለች። እናም ውሃው ሰጅላት ብላ ስለነበረ ውሃውን ለካለብ ይዛ ስትመጣ በጣም የሚገርመው ነገር ግማሽ ብርጭቆ ነው ይዛለት የመጣችው ማለት ነው። እና ያንን ግማሽ ብርጭቆ ስትሰጠው ካለብ ለምንድነው ውሃው የጎደለው ብሎ ሲጠይቃት እኔ መሬቱ ላይ እንዳይፈስብኝ ብዬ ግማሹን እኔ ነኝ የጠጣሁት ስትለው ከጠጣው በኋላ ለማስታወክ ይሞክራል ማለት ነው ካለብ። እናም ካለብ በጣም ይጮህባታል ከልጅቷ ላይ። እሷም ያው የተነገራት መጥፎ ነገር ስለነበረ እሷ በፍጹም እንደምንም አልቆጠረችው ካለብን። እንደውም እሷ ትጮህበት ጀመረች። በቃ ምንም ነገር አልፈልግም ይዘሽ ሂጂ ውሃውን ይላታል። እሷም የራስ ጉዳይ እኔ ምን አገባኝ ብላ ትጮህበታለች። እናም እሱም ካሁን በኋላ ካንቺ ምንም አይነት ነገር አልፈልግም ይላታል ማለት ነው። በሌላ በኩል ልዕልትና ሉሊት አንድ ላይ ቁጭ ልዕልት ሶፋ ላይ ለብቻዋ ቁጭ ብላ እያሰበች ነበር። እናም ሉሊት መጥታ ምን ሆነሽ ነው እንደዚህ የሆንሽው? ለምንድነው ተግሰሽ የተቀመጥሽው? ስትላት የውልሽ ዳዊት እስካሁን ድረስ አልመጣም። የተፈጠረውን ነገርም በጣም ከባድ ነው። እህቱን ከዚህ ቤት ማስወጣቱ በጣም ቆጭቶታል፣ ቆርቁሮታል። ስለዚህ እሱ ደግሞ ባላሰበበትና ባልተዘጋጀበት ነው እህቱን ከዚህ ቤት ያስወጣት። እንደዚህ መሆን አልነበረበትም። እናም ከቤት ወጥቶ የማያውቀው ዳዊት ያው እስካሁን ድረስ አልተመለሰም ስትላት ልዕልት ተብዬዋ አሁንም ለዳዊት ምንም መልካም ማመለካከት የላትም። የራሳቸው ጉዳይ ስለነሱ ለምን ታስብ ያለች ስትላት አሁንም ድጋሜ ሉሊት እኔ መጠጊያ ባልነበረኝ ሰዓት ኤልሳ ናት ያስጠጋችኝ። እሷ አስጠግታ ነው እዚህ ደረጃ እንድረስ ያደረገችኝ እና ያን ነገር መርሳት አልነበረብኝም ስትላት አሁንም ልዕልት ቀጠል ታደርግና አንቺ ግን እየረሳሹ ነው ማለት ነው። ኤልሳ ያደረገችሽን ነገር ትረሻዋለሽ። ስንት ነገር የረፋሽበትን ድርጅት አሳልፋ ልሰጥልሽ እንደነበር ታውቂያለሽ። ከዛም ባለፈ ደግሞ ስንት ነገር አድርጋሻለች። እናም የራሷ ጉዳይ፣ እኔ ስለሷ አይመለከተኝም። ሲጀመር ይገባታል፣ እንኳንም ከዚህ ቤት ወጣች ትላለች። ይሄን የምታደርገው በነገራችን ላይ ኤልሳና እሷ በፊት የሆነ ነገር አስበው ስላልተሳካላቸውና ካለብን ከሷ ጋር ለመለያየት አስበው ሁለታቸውም ስላልተሳካላቸው ሴራዋን ስለምታቀባት እንዳታጋልጣት ነው። በሌላ በኩል ዳዊት የእናቷ ጸበኛ ወይም የእናቷ ጥላት ስለሆነ ሁለታቸውም ከዛ ቤት እንዲወጡ ትፈልጋለች። ስለነሱ በፍጹም መልካም ነገር አታወራም። እናም በክሽ ራሱ ጉዳይ እንኳንም ሄዱ የራሳቸው ጉዳይ እያለች ትላታለች። ልዕልት ደግሞ በጣም የሚገርመው ነገር ኤልሳ እኮ የመጨረሻና የመጀመሪያ እህቱ ናት። በዛ ላይ በህይወቱ አንድም ቀን ቀና ብሎ ተናግሯትና መቷት አያውቅም። ግን እሱ በእኔ የተነሳ ይኸው በጥፊ መቶ ከቤት ሳያስበው ነው ያባረራት። በዛ የተነሳ ተጨንቆ እኮ ነው እንደዚህ የሚሆነው። እኔ በጣም ግራ ተጋብቻለሁ እያለች እያለ ሉሊት ማለት የልዕልት እሺ በቃ አሁን ብዙ አታስቢ ብላ ትታት ተነስታ ሲሄዳለች። ዳዊት በጣም ስለቆየባት አሁንም ሉሊት እያሰበች ነው። ወይኔ ዳዊት የት ሄዱ ይሆን? ስልክ ብደውልለትም አያነሳም እያለች እየደጋገመች ትደውልለታለች። እየደጋገመች መልሳ ብደውልለትም በፍጹም ሊያነሳላት አልቻለም። ዳዊት የት እንደገባ አታውቅም። ዳዊት የት እንደሄደ አታውቅም። ዳዊት ለመጀመሪያ ጊዜ ነው ከቤት ያመሸው። ዳዊት አንድም ቀን ወጥቶ የሆነ ነገር ማለቴ በዚህ ደረጃ አምሽቶ ወይም ቆይቶ ስለማያውቅ ሉሊት በጣም ተጨንቃለች። ምን ማድረግ እንዳለባት ግራ ተጋብታለች። እና በቃ ምንም ማድረግ አልችልም እስከሚመጣ ጠብቀዋለሁ ብላ ሳሎን ላይ ጋደም ብላ እንደተኛች፣ ሰራተኛዋም እዛው አጠገቡ ሶፋ ላይ ጋደም ብላ ድንገት በር ይንኳኳል ማለት ነው። በር ሲንኳኳ ሰራተኛዋ ብዙም እንቅልፍ ስላልወሰዳት ተነስታ ትከፍትለታለች። ዳዊትን ከፍታለት ሲገባ ደግሞ አንተ ማነክ? ወደዛ ውጣልኝ የሆን ከሰካራም ስትለው ዳዊትም ደሞ አንቺ ማንሽ? ምን ቤት ነሽ አንቺ? ማንሽ አንቺ? እያለ ሲጫጫሁ ሉሊት ተኝታበት ከነበረው ትነቃና ደንግጣ ውይ ዳዊት መጣህ እንደ ብላ ወደ ዳዊት ትሄዳለች። ወደ ዳዊት ሄዳ ዳዊትን ቀስ አድርጋ ወደ ሳሎን ማለት ሶፋ ላይ ታስቀምጠውና ቆይ ለምንድነው እንደዚህ የሆንከው? ለምንድነው እንደዚህ የሰከርከው? እስካሁንስ የቆየኸው ለምንድነው ብላ ስትለው ለምን ጠጣህም ብላ ስትጠይቀው እኔ መቼ ጠጣሁ? እስከዛሬ ድረስ ጠጥቼ አይተሽን ታውቂያለሽ? እስከዛሬ ድረስ እንደዚህ አምሽቼ አይተሽን ታውቂያለሽ? ለነገሩ መሄጃ የለኝም፣ ምንም ማድረግ አልችልም፣ በጣም ከፍቶኛል እያለ
ለሉሊት ይነግራታል። እሷም ምን ሆነ ነው ምናምን ስትለው አንዷን እህቴን መትቻት የማላቀውን በጥፊ እኮ ነው የመታኋት። እጄን አንስቼባት የማላቀውን እህቴን መታኋት፣ ከቤት አባረርኳት። ደርሻለሁ እንኳን ብላ አልደወለችልኝም። የት እንደደረሰችም አልደወለችልኝም። ስደውልላትም አታነሳም። ያያምን ብለሽ ነው እያለ ለሉሊት ይነግራታል። ሉሊትም ያው በሷ ምክንያት ስለሆነ ከዛ ቤት የወጣችው ስለምታቅ በቃ ነገ ጧት እንደውልላታለን፣ ተረጋጋና አሁን አረፍ በል፣ ነገ ጧት እንደውልላታለን ስትለው እሱም በፍጹም ሊረጋጋ አልቻለም። አንቺ መልካም ሰው ነሽ፣ በጣም ከሚገባው በላይ የዋህ ነሽ። አንቺን እንደዛ ማድረግ አልነበረባትም። ነገር ግን እኔ በጣም ቆጭቶኛል። በቃ ተናድጃለሁ። እህቴን መታኋት፣ አባረርኳት፣ አስወጣኋት። እኔ ማድረግ አልነበረብኝም እያለ በጣም እያሰበ ነበር ማለት ነው። ዳዊት እንግዲህ ራሱን ትስቷል። ለመጀመሪያ ጊዜ ነው መጠጥ የጠጣው ማለት ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ባባይ